አሁን ገላትና ድርሳናት ስንል ወረቀቱን አይደለም በውስጡ የያዘውን ይዘት ነው በወረቀቱ ላይ ያለውን ኃይለ ቃል ነው መጽሐፍ ቅዱስ የምንለው ለምንድን ነው ቅዱስ የሆነው ቃሉ ስላለበት ነው አይደል የምንሳለመው ወረቀቱ በውስጡ ያለውን ይዘቱን አይደለም እንዴ አምነናል ተቀብለናል ብለን ስለዚህ ገድልን አልቀበልም ስንል ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስም የተጋደለውን ቅዱስ ጊዮርጊስን አልቀበልም ስንል ገድሉን ስራውን ተጋድሎን አልቀበልም ስንል ማንን ነው አልቀበልም ይያልናል ዋጋ ይከፈለለትን አምላኩን እኔ ካደረኩት በላይ ታደርጋላችሁ እኮ ብሎናል ቅዱስ ጊዮርጊስ ይሄንን ይፈጸመው ቅዱስ አርሴማ እናታችን ይሄንን ይፈጸመችው እኮ ክርስቶስ ሰምራ ይሄንን ይፈጸመችው እኮ ዲያብሎስን ባከ ማረው ሰላም የሚያሳጣን እሱ ስለሆነ እርሱን ይቅር ብትለውና እኮ ወደ ሰላም ቢመለስ ወደ ቤት ቢመለስ እኮ ዓለም ሁሉ ሰላም ትሆናለች የሰው ልጅ እኮ ስለ ሰላም የጠየቀች እናት ነው የሷን ገድል አልቀበልም ማለት ሰላምን አልቀበልም ማለት ነው ወይንም ስለ ሰላም የተነሳውን ጥያቄ አልቀበልም ማለት ነው የሰላም ባለቤት የሆነውን እርሱ መድህን ዓለም ክርስቶስን አልቀበልም ማለት ነው የገላት ስንል ይሄንን ነው ድርሳናት ብለን ስለ ቅዱስ ሚካኤል እኮ ስንናገር ቅዱስ ሚካኤል ማን ነው የእግዚአብሔር ባለሟል ነው አይደል ቅዱስ ሚካኤልን አልቀበልም ስንል እኮ የእግዚአብሔር ባለሟልን አልቀበልም ይያልን ነው ገድሉን ስራውን መላኩን መፋጠኑን መራዳቱን አልቀበልም ነው ይያልን ያለነው ስለዚህ ቅዱሳን በማስም ነው የተጋደሉት መላእክቱ ለግብረ ተልእኮ በማስም ነው የተፋጠኑት ቅዱስ ገብርኤል እመቤታችንን ሊያበስር የመጣው በማስም ነው ድርሳነ ገብርኤልን አንቀበልም ስንል እኮ ማንን ነው አንቀበልም ምንለው ጠንከር አድርገው ሲጠየቁ አይኛ ማለት መጽሐፉን ነውላል መጽሐፉ ምንድነው ወረቀት ነው በላዩ ላይ ያለው መልእክት ነው ስለዚህ የመጽሐፍቱ ባለቤት ማን እንደሆነ ገድሉም ሆነ ተአምራቱ በማን ስም እንደተሰራ ማንን ተስፋ አድርጎ ማንን ርስት አድርጎ ማንን ገንዘብ አድርጎ እንደተሰራ መቅድሙ ይናገራል ባለቤቱን ይናገራል አድራሻው መድረሻውን ይናገራል ስለዚህ አንድ ሰው ገድልን አልቀበልም ድርሳናትን አልቀበልም ሲል በጥቅሉ እግዚአብሔርን አልቀበልም እንደማለት